ቴሌግራም ተጠቃሚዎች ማወቅ ያለባችሁ 3 ቀለል ያሉ ቲፖችን ላሳያችሁ። የመጀመሪያው ወደ ቴሌግራማችሁ ሜሴጅ ትሄዳላችሁ። እዛ ውስጥ ከገባችሁ በኋላ መላክ የምትፈልጉትን ሜሴጅ ትጽፋላችሁ። ከዛ በኋላ ሜሴጁ ላይ ጫን ስታደርጉ እነዚህን ኦፕሽኖች ያመጣላችኋል። ከዛ ውስጥ ስፖይለር የሚለውን መርጣችሁ ከዛ በዚህ መንገድ ሜሴጁን መላክ ትችላላችሁ ማለት ነው። ሁለተኛው ደግሞ ሚስጥራዊ የሆኑ ፋይሎችን በፎቶ መልክ መላላክ ከፈለጋችሁ አሁንም ወደ ቴሌግራማችሁ ሜሴጅ ትሄዳላችሁ። እዛ ውስጥ ከገባችሁ በኋላ መላክ የምትፈልጉትን ፎቶ ትመርጣላችሁ። ፎቶን ከመረጣችሁ በኋላ ከፎቶ ስር አንድ ቁጥር የምትመስል ምልክት አለች፣ እሷን ትመርጣላችሁ። እሱን ስትመርጡ የሚቆይበትን ሰከንድ ያስመርጣችኋል። የሚቆይበትን ሰከንድ መርጣችሁ መላክ ትችላላችሁ ማለት ነው። የሚጠቅማችሁ ሚስጥራዊ የሆኑ ፋይል በፎቶ መልክ ስትልኩ የላካችሁለት ሰውዬ ዳውንሎድ እንዳያደርግ ወይም ደግሞ ስክሪንሾት እንዳያደርግ ያደርግላችኋል። የላካችሁለት ሰውዬ እንዳየ ያ ፋይል ይጠፋል ማለት ነው፣ ኤክስፓየር ዴት አድርገው። ሶስተኛውና የመጨረሻው ስኬጁልድ ሜሴጅ ነው። አሁንም ሜሴጅ ውስጥ ትገባላችሁ። እዛ ውስጥ ከገባችሁ በኋላ የምትፈልጉትን ሜሴጅ ትጽፋላችሁ። የጻፋችሁትን ሜሴጅ ሳትልኩ ሜሴጁ ላይ ጫን ታደርጋላችሁ። ከዛ በኋላ ስኬጁልድ ሜሴጅ የሚል ያመጣላችኋል። የምትፈልጉትን ሰዓትና ቀን ከመረጣችሁ በኋላ መላክ ትችላላችሁ ማለት ነው። እንደዚህ አይነት ቀለል ያሉ ቲፖች የሚመቻችሁ ከሆነ ፎሎ ማድረግ እንዳትረሱ።